ቀን የገዳንቶስ ጾምና ጸሎት ቆይታው ከመረጣቸውና ከጠራቸው ቅዱሳን መካከል አንዱ ነው። ቅዱስ ማቴዎስ ትላንትና የነበረው ከመፊት ሲኖርበት የነበረው ህይወት የቅስና ህይወት አይደለም። ትላንትና የነበረበት ቅዱስ ማቴዎስ ህይወት የቀራጭነት ህይወት ነው፣ ወይም በዘመናዊው ቋንቋ የግብር መረብ ህይወት ነው። ግብር እየሰበሰበ ይኖር የነበረውን ቅዱስ ማቴዎስን ነው እግዚአብሔር ይሰበስብ ከነበረው ገንዘብ ሊሰበስብ የሚችለው ነፍስ አለ ስላወቀ ስለተረዳ ይሰበስብ ከነበረበት ከኢየሩሳሌም መግቢያና መውጫ በሮች ላይ ጌታ ቀርቦ ተከተለኝ ብሎ ጠራ። ቅድስና መጀመሪያ ለመኖር የሚሞክር ወይም ለመኖር የሚመርጥ ማወቂያ ነገር ቢኖር ቅድስና መጀመሪያ ጥሪ ነው። ቅድስና ጥሪ ነው። አዎ እግዚአብሔር በቅድስና እንዲኖሩ የጠራቸው ሰዎች ወይንም ደግሞ በቅድስና እንዲኖሩ መግቢያ በሩን የከፍቲቶች ለሁሉም ጭምር ነው። እግዚአብሔርን አውቀ እሱ እንደፈቀደውና እንዲኖሩ በሩን የከፈተላቸውና እንዲገቡም እንዲኖሩ ሰዎች ጥቂቶች አይደሉም፣ ብዙዎች ናቸው። ጥሪውን ሰምተው ለተነር ምላሽ የሚሰጡት ግን ጥቂቶች። ተከተለኝ የሚለውን ቅዱስ ማቴዎስ ከጌታችን ከኢየሱስ ክርስቶስ አንደበት አይስሙት እንጂ ከማቴዎስ አንሰሙት በጣም ብዙዎች ናቸው። ኧረ ተውት፣ እሱ ይቅርና ማቴዎስን ተለኝ ብሎ እንኳን ሊጠራ ሲመጣ የሄደ ሰዎች ናቸው። አልፈውት በሄደ መንገድ ላይ ያዩት ሰዎች ግን ሊከተሉት አልፈለጉም። ተከተለኝ የሚለውን ቃል ከአንደበቱ እስኪወጣ የጠብን ጭምር ስለነበር ጌታችን አሰራሩ በነገራችን ላይ በጣም ድንቅ ነው። እሱ ከሆነ አምላካችን ኢየሱስ ክርስቶስ ከሙታን መካከል አስነስቶ ሕይወትን ሰዎች መካከል አንደኛው የኢያኢሮስ ልጅ ናት ወለተ ኢያኢሮስ እና ወለተ ኢያኢሮስን ጌታችን ኢየሱስ ክርስቶስ ከሙት ሊያስነሳት ሲሄድ መጀመሪያ መልእክት ይዞ የመጣው የምኩራ አለቃ ኢያኢሮስ ልጁ በጠና እንደመመችትና እጁን በማን እንዲፈውቅ የመጣው ታማ የነበረችው ልጁ ግን ጌታችን ኢየሱስ ክርስቶስ በመንገድ ወደ እነሱ መሞቷን እሱን ያነሳውላክ ለምን መሰለ? ጌታችን የኢያኢሮስ ልጅ መታመሟን ሰምቶ ወደ ኢያኢሮስ ልጅ ሲሄድ በመግቦ ተፈውሷል እና 12 ዓመት ደም ሲፈስ የነበረችው ሴት ጌታችን ኢየሱስ ክርስቶስ የፈወሳት በገበያ መል ወደ ኢያኢሮስ እየሄደ ብዙ ሰዎች ጌታችን ኢየሱስ ክርስቶስ በሚያልፍበት ጎዳና ላይ አብረው እየተጋፉ ያልፉ ነበር። ያቺ 12 ዓመት ደም ሲፈሳት የነበረችው ሴት ግን አብረው ይጋፍ ከነበረች መካከል የምትጋፋ ሳይሆን በእምነት ነወሳል የክርስቶስን ማለፍ እንደ ህይወታችሁ ሴት ነው። ምን ልላችሁ ፈልጌ ቅድስና ጥሪ ነው ብያችኋል። ቅድስና ጥሪ ነው ማለት እግዚአብሔር ድምጹን አስቶ እናንተና ጣጣችኋለሁ ብሎ እስኪነግረን የምንጠብቅ መፍችንና በህይወት መኖራ ምክንያት እንደሆነ እግዚአብሔር አንተ ልፈው ብሎ ያከሱ መጣ። እግዚአብሔር አምላክ ድምጹን ድረስ እናንተን ለቅድስና ህይወት ማለው ብሎ ሹክ ሳላ ላይ እኔ ለምብኝም ብለን መሞኘት የለብንም። ክርስቲያን ብዙዎች ለዛ ነው ክርስቲያን ውስጥ ሆነው ወደ ውጪ የወጡ ወንድም እህቶችን ስለ ቅድስና አንዱ ከሚያስተምሩት ትምህርቶች ምን መሰል ጥቂቶች ናቸው እንጂ ለቅድስና የተጠሩ ብዙሃኖች አይደሉም ብለው ሰምሩ ሰዎች አሉ። ጥቂቶች ናቸው እንጂ ለቅድስና ተመረጡት ሌሎች እነሱ እንዲኖሩ የተመረጡ ብለው የሚያስተምሩ አሉ። እግዚአብሔር አምላክ ግን ትእዛዙን ያዘ ለቅድስና ኑ ብሎ ሁሉንም ጥሪውን መስራት ላይ ግን በግድ የሚያደርገው ጆሮአችሁን ከፍታችሁ አድምጡኝ ብሎ የፈን ጆሮ እንዲያዳምጥ የሚያስገኝ አምላክ አይደለም። ፈቃደኝነት ይፈልጋል ቅድስና። ሳንወድ ሳንመርጥ የምንኖረው ህይወት አይደለም ቅድስና። ማቴዎስን እግዚአብሔር አምላክ ተከተለኝ አለው እንጂ እጁን ይዞ በግዴታ ጥሪውን የእግዚአብሔር ድርሻ ነው። ለተጠሪ መስጠት ቅዱስ ማቴዎስ ያንን ጥሪ ነው ብሎ ያንን ጥሪውን እሺ ብሎ የተቀበለው ማቴዎስ ደግሞ የሚገርም ትልቅ በጣም ባለጸጋ ነበረ። ቀረጥ መሰብሰብ ብሎ አሁን የሚነገረው የቀራጭነት ህይወት በቀድሞ ህይወት ላይም ቢሆን አሁንም በጣም ገንዘብ የሚያስገኝ ሙያ ነው። ያንን ሁሉ አጥኑና ንብረቱን ነው ጥሎለት የሄደው ለእግዚአብሔር ቅድስና። ስለዚህ ዋጋም ጭምር ነው ቅድስና ዋጋ ክፍል ነው። እግዚአብሔርን ተከተሉኝ ብሎ ጥሪውን መስማት ትልቅ ነገር ነው። ለተሪ ደግሞ መልሱን አጥሎ የፈጥሎት ሊመጣው የሚያው ነገር አለ። እግዚአብሔርን ማናችን የምላችሁ ክርስቲያኖች ሲጠር ጥለውት የመጡ ብዙ ነገር አለ። ተመልከቱ ክርስቲያኖች ቅዱስ እግዚአብሔር ተከተለኝ ያለውን ሲሰጥ ጥሎለት የመጣው ቅዱስ ጴጥሮስ ተከተለኝ የሚለውን ከአሳ መረብ ከሚያጠምድበት ቦታ ሲጠራው እሺ ብሎ ሲተለው መረቡን ታንኩን ቤቱን ልጆቹን ሁሉን ጥሎለት ከእግዚአብሔር ያገኘው ወደ እግዚአብሔር የማይወስደው እነዚህ አብዛኞቻችሁ በቀደመው ህይወት መኖር ከደን ምክንያቶች ምን ከእግዚአብሔር የተቀቸው ነገሮች ወደ እግዚአብሔር እንዳንሄድ መሰናክል ሆኑ። ለምነን የተቀው ነገሮች ከእግዚአብሔር ተንበርክከን የለመነ ዳር
ሲሰጥ ወደ እግዚአብሔር የማንቀርብ ይሆንብናል። ከእግዚአብሔር ለምነነው ልጆቻችን መልሶ ከእግዚአብሔር ልጆቻችን መልሰው እግዚአብሔር ቤት እንገባ ደግሞ ወደ ኋላ የሚስቡን በመዶች ሆኑ። ከእግዚአብሔር ለምነን ያገኘነው ሀብት መልሰን ወደ እግዚአብሔር እንዳንመጣ አሁንም ወደ ኋላ። ለዛ ነው እግዚአብሔር አምልኩኝ የሚለውን ሊከት የሚፈቅዱ በሙሉ ኃጢአን ብለው ለዛ አሁን አይት ከሆነ እግዚአብሔርን ለመድም ሆነ በስነ ህይወት ለመኖር በጣም የሚከብድኛ ልብ አፈለ ስለሆነ ብዙን እግዚአብሔር አምላክን የማይወድ ሰው እኮ ጠፍ። እዚህ ቤተክርስቲያን ውስጥ እንኳን የተገኘነው ሰዎች ብንጠየቅ እግዚአብሔር ጋር በቅድስና መኖር ትፈልጋላችሁ ቢባል ለምን መጣው ሊሆን ይችላል። ሁላችንም መኖር እንፈልጋለን ከእግዚአብሔር ጋር እንዳንኖር እያደረገን ነገር ግን ቢኖር የምንሰራ አይደለም። እግዚአብሔር ሰጥቶን መስጠት የሱ በረከቶች ናቸው። ማቴዎስ ይሄን ያረጋው እግዚአብሔር ሰጥ በህይወቱ በእጁ ላይ የነበረ ምንም ብሎ እግዚአብሔርን እውነቴን እንምላችሁ ክርስቲያኖች ለብዙ ነገር ብለን ነው እንሄዳለን። እግዚአብሔር በጣም እንምናስ ለሱ ብለን ጥለን የመጣን የሚለን ነገር ይኖር ይሆን? እውነት እግዚአብሔር ስለ ብዙ ነገር አስር እንጂ ለሱ ብለን እዚላችሁ አብዛኞቻችን እኮ እግዚአብሔር አምላክ እውነቴን እንምላችሁ የመጀመሪያም የመጨረሻ ምርጫችን ሳይሆን ከአማራጭ ከላንዱ ሲጣበን ሲጫኝ መግቢያውና መውጫው ስናጣ የምንመርጠው ነገር ነው እንጂ እግዚአብሔር ስንደሰትም ስናገኝም ሁሌም በምንኖርበት የመጀመሪያችን እንዲሆን ላንፈልግ የምንችል ሰዎች አለ። ይሄን ደግሞ ፈልገነው ላይ ግን ለምደነዋል። ያ ነው ለኛ መሰናል እየሆነን ያለው። ለዛ ነው ቅዳ ዋጋ በደንብ ቅዱሳን እያንዳንዳቸው በህይወታቸው እግዚአብሔር ጋር ለመኖር ጥሪውን ተብለው ብለው እግዚአብሔር ሁሉን ነገር የመጨረሻው ደረጃ ደግሞ ጥቂቱን ነገር መተዋለ። እውነት ክርስቲያኖች ለእግዚአብሔር ብለን የተውንለት ነገር ምን ሳል እውነት እስኪ ራሳችንን ሁላችንን መምር ምን የተውንለት ነገር አለ? እንደው አፋችንን ሞልተን እንኳን እኮ ይሄን ነገር ታለው ብንል እንኳን እኛ ለጥቂት ጊዜ ነው ስንመለስ እንችላለን። ስንመለስ ለእግዚአብሔር ብዬ አቆምኩት ነገር ነው ብለን ያው ነገር እንኳን ውስጣችንን ኮርኩሮት ልባችንን በምኞት አቀጥሎት ልንመለስበት እንችላለን። ይህንን ነው ቅዱስ በቃ ይህንን ነው ገመድ ቆርጠው የጣሉ። ከዛ እያዋለ ባደረበት እያደረ ቅዱስ ማቴዎስ ድረስ ተከተለው። ከመጨረሻው ማለት አንድ ጌታችን ኢየሱስ ክርስቶስ የድህነት ስራውን እስከሚጨርስ ድረስ፣ ሁለት እስከ መጨረሻው ተከተለው ማለት ደግሞ መንፈስ ቅዱስን እስከሚቀበል የቅድስና ህይወት ጀምረ ነው እየኖርንበት በቅድስና ህይወት እየተመላለስ የምንሸለም አይደለም። እስከ መጨረሻው ድረስ መጽናት ይቆያል። እስከ መጨረሻው ድረስ መጽናት ይጠበታል። ለዛ እኮ ነው ትዝ ይላችሁ ጌታችን ኢየሱስ ክርስቶስ ባረገበት ወቅት ላይ እርገቱን ለማየት የተሰበሰቡትን ደቀ መዛሙርት ምንድን ያላችሁ? እናንተ ኃይልን ከአርያም የምትለብሱ ድረስ በኢየሩሳሌም ቆዩን ያላችሁ። በኢየሩሳሌም ቆዩ። የትም ጽኖ በዓት ይፈልጋል ማለት ባለህ መገኘት ይጠበቃል። ለዛ እኮ ነው ቅድም አባታችን ሲናገሩ ሰምታችኋቸዋል። ዕለት ዕለት ካላችሁበት ቦታ ላይ አትጡ ማለት ቀጠሮ እናንተና ቤተ ያዛችሁ ብቻ አይደለም። ቀጠሮ እስከም ጋር ያዙት። ይች የተቀመጣችሁበት ወር ላይ አብራችሁ ያለው ወዳጅ ብቻ የሚጠብቁና የሚፈልጋችሁ አይደለም። እዚህ የተገኘንበት ቤተ ክርስቲያን ላይ ሳምንት እንደተገኘ ነው በለተቀሩት የምንኖርባቸው ዓመት ሁሉ እንድንገኝ የሚጠብ ከኛ በፊት ቅድስና አጽንኦ በዓት ይፈልጋል። ካለበት ቦታ ላይ አለመታጣት፣ ወንበሩ ላይ አለመታጣት የሚለው አንደኛው ምሳሌ ነው እንጂ መጀመሪያውና መጨረሻው አጽንኦ በዓት ማለት በመነኮስ ህይወት ውስጥ ከገቡበት ቦታ ወይንም ደግሞ ያሉበት መውጣት። ይህን ለምን መሰላችሁ የሚያደርጉት? መነኮሳት በተጋድሏቸው የሚያሳፉት ነገሮች አንዱ አጽንኦ በዓት የሚፈለገው አንደኛ ትዕግስትን ለመለማመድ ምን ላልኳችሁ? ትዕግስትን ለመለማመድ ነው። ሰው ባለበት ቦታ ሲጸና ትዕግስትን ይለምዳል። ለምን እዚች ወንበር ላይ ያለቀሳችሁት እንባ፣ የለመናችሁት ልመና፣ የጸለያችሁትን ጸሎት መልስ ገኙ ድረስ እግዚአብሔር አምላክን የጠየቃችሁ እሱ ደግሞ ይኸው ብሎ እስኪገኘት ትዕግስት ይጠይቃል። በአጽንኦ በዓት ውስጥ መነኮሳት ትዕግስት ይለማመዳሉ። ሁለተኛ በአጽንኦ በዓት ውስጥ ቅዱሳን መጽናት የሚፈልጉት አለመታት የሚፈልጉት ራሳችን ከኃጢአት መጠበቅ አስ የሚባሉ የቤተ ክርስቲያናችን ጻድቅ አሉ። በረከታቸው ለሁላ ድረስ። መቼም ነገረ ቅዱሳን ሰው ስለ ቅዱሳን ህይወት እነሱን ታሪክን እያነሱ ስለዚህ የምጣራችሁን ቅዱስ ብትችሉ አትዘንጓቸው። በጸሎታችሁ ውስጥ ታሪክሙ ለምኑባቸው። በጣም የሚታወቀው ግብሩ የአጽንኦ በዓት ነው እና በዓት ውስጥ ገብቶ በጣም ቆልፎ በሩን እየደጁን እየጸለየ ሳለ ሊዮ ስለ ትምህርት እዚሁ ላይ ሰው ያለበት ቦታ ስለተቀመጠ ፈተና ይርቀዋል ማለት አይደለም ማለት ነው። ሰው ዓለሙን ጥሎ እንደመጣው ሁሉ በልብ ውስጥ ያለውን ቦታ የመጥር ሁኔታ የሚሆንበት ተረድቹኝ ይሆን?
ቦታው ላይ ስንቀመጥና ያለንበት ቦታ ላይ ላለመናወጽ እንገኛለን። ከእግዚአብሔር ጋር ሎ ስንጀምር ቦታ አይሆን አይረን መምጣት ያለብን ልባችን ውስጥ ያለውንም ዓለም እንዲወጣ አድርገን መሞከራለን። ይህን እግዚአብሔር ለሁላችን ያድርገው። ዓለሙን ማሸነፍ ከውጭ ስለሚያጠቅ ልባችን ውስጥ ያለውን ጭምር ነቅለን ማውጣት ስለከብ ለዛ ነው። እንዲያውም ሌላ ታሪክ ልንገራችሁ። ቅዱስ አትናቴዎስ በምንኩስና ሕይወቱ ላይ ውስጥ ገብቶ እየኖረበት ገዳ ሰዎች እንዲህ አሉት፣ አትናቴዎስ ሆይ ዓለም ሁሉ ጣል እየሰማ ዓለም ሁሉ ጣል ሲሉት አትናቴዎስ ምን አለ መሰላችሁ? ችግር የለም እኔ ዓለሙን አስቀድሜ ጣል። አሁን እውነት እንዲህ አይነት የቅስና ሕይወት ውስጣኛ ዓለምን ስላላናት ከልባናት ርዝራጇ ሁሌም ውስጣችን ስላለን የሚከብድ ወደ አባ ተመልሳችሁ። ስለዚህ በአቱን ቢዘጋ በውስጥ ግን በሐልዮ ሳይተነው ነበር እና ሐልዮ ውስጥ ምንድነው የሚለው? ካለ ቤት ውጣ የሚለው ውጣ ምን ታረጋለህ ይለው ነው። በመነኮሳት በጥቅሉ ከመነኮሳት አንጻር ያው መጽሐፍ ስለሚል ነው እንጂ በቅድስና ሕይወት ላይ የሚፈቸው እርኩስ መንፈስ ወይም ደግሞ በአራት መንገድ ነው ይላል። አንደኛው ምን ያረጋቸዋል? ሳያውቁ እንዲመነኩሱ ያረጋል። ሁለተኛ ሳያውቁ ከመነኮሱ በኋላ ደግሞ ጾሩን ያከብዱ። ስለዚህ ሌላው ሲያዩና እነሱ ጾሩ ሲኖሩ እኒህ ምን አይነት ለካ ይህ ሕይወት አይደለም መጀመሪያው ነው ማለት ይጀምራሉ። ትጥቅ ይፈታሉ እንደማለት። ጾሙን፣ ጸሎቱን፣ ስግደቱን፣ ምጽዋቱን ጾሩ እየቀለለላቸው ሲመጣና እንደሌለ ሲመስላቸው ራሳ ስንፍናና በትኝነት እንዲዘና። ሶስተኛ ምን ያረጋቸዋል? ካሉበት ቦታ ውጡ። ምክንያቱም ጾር የለበላል ፈተናዎች እነሱ እየተፋልሆኑ ሰይጣን ምን ይላቸዋል? ወጣችሁ ሌሎች አኑትን እንድታድኑ ካቸው ቦታዎች ሂዱ ይላቸው። ጭካኔው አራተኛው ላይ ነው። ከወጡ አይመለሱ እዛው በዓለም ውስጥ ያጠምዳቸው። ይሄ መነኮሳት ፈተና ቅድስና ላይ እንዳለ ታውቃላችሁ። ስለ ቅድስና ሳናውቅ እንዲሁ ዝም ብለን የቅድስና ሕይወት እንድንኖር ያደረገናል። ስሙ እንግዲህ ከዛ ምን ያደርገናል ደግሞ ልክ እንዲመነኩሱ እንዳረገው እኛንም ስለ ቅድስና ሳንረድ ለመኖር እንድንጀምር እንለማግና ቅድስና ውስጥ ያለዎችን እንዲታጡብን ያደርጋል። ምንም ሳንፈት ስንጸልይም ምንም ሐሳባችን አይረበሽ፣ ስንሰግድም ጉልበታችን አይደክም፣ ስንጾምም ረሃብ ስንመጸውም ጎደን የሚባል ስሜትም አይመጣም። ሌላው ችግሮት የሚጠይቀውን መሳዊ ሕይወት እኛ ምንም። ስለዚህ ለእኛ ይሄ መስሎ መስክ ሲጀምር እናንተ ስለዚህ ይሄ ነገር በደንብ ማውራት ትችላላችሁ ብሎ እንድንናገር ያደረገ እንድናወራ ያደረገ ነው። ከዛ በኋላ በአራተኛው ባወራችን ንግግር መልሰን እንድንጠፋ ያደረገ ቀለለን ብለን በተናገርነው ጽድቅ ከብዶን ስንገኝ እንገኛለን። መቃርስን ለዛ ነው ከዘጋበት ባት ሐልዮን ሐሳብ ሰላምና ውጣ። መጨረሻ ላይ ምን አረገ መሰላችሁ? በሩን ከፈተውና እግሩን አወጣው። ከቻልክ ጎትተህ ውሰደኝ እኔ አልሄድልህም አለ። 1000 ዓመት በአቤ ብትፈትነኝ ፈቅጄና ወድጄ ግን አርገው ወዳልከኝ ኃጢአት ስላሳስገዛልህም አለ። እውነት እንዲህ አይነቱን አጽኖባት እግዚአብሔር አምላክ እንዲህ አይነቱን ቅድስና ነው ቤተክርስቲያን እንድንኖረው ካለንበት ቦታ ላይ ሊያናውፀን የሚችል ቢኖር እግራችንን አንዱን አውጥተህ ስበህ ውሰደኝ፣ አለያ ግን አትረብሸኝ ማለት ነው ያለብን። አለያ ግን ከምንኖረው ቅድስና ሕይወት ለመሞከረው አትፈትነኝ ነው ማለት ያለብን። ለዛ ነው በኢየሩሳሌም ቆዩ አላቸው። ኢየሩሳሌም የተባለች ቦታ በጽራ ሲወርድ የትም አልሄደም ነበር። ያ መንፈስ ቅዱስ የወረደለት ሐዋርያ ነው። ከዛ በኋላ ይህንን ታሪክ የጻፈ ወንጌሉ ሲነበብ እንደሰማ ቅዱስ ማቴዎስ ጌታችን በምሳሌ ያስተማረው ትምህርት እሱ ጽፎ ጌታችን እንዲህ አለ፣ መንግስት የወይን ስፍራ ያለውን ባለቤት ሰው ላለች። ከዛ በኋላ ያ የወይኑ ባለቤት ስፍራ ጌታው ባለቤቱ የወይኑን ቦታ እንድሉለት ሰራተኞችን ፈለገ። እነዛን ሰራተኞች ጠዋት በማለዳ በ12 ሰዓት ወጥቶ ተሰብስበው ኤታ በተጻፈበት አውድ ስንመለከት አባቶቻችን እንደሚያስተምሩን ከሆነ ፍልስጤማውያንና እስራኤላውያን ልክ እንደኛ ሀገር ባህል ያለ ነገር እሱ ምንድነው ከሆነ ተኞች አንድ ቦታ ላይ ነው እየሰማችሁ ነው። አንድ ቦታ ላይ ነው የሚሰበሰቡት። ከዛ በኋላ ስራውን የሚያሳው ይሄድና የሚፈልክል ምን ያደርጋል? ወስዶ ይሄዳል። የሥራ ባይ ለብትሄዱ ሰራተኞቹን አታገኟቸው፣ ተበትነዋል። ዛሬ ስት ነው ይላሉ። 12 ሰዓት ሄደ። የሚፈልገውን ያክል ሰራተኞች ይዞ ሄደና የወይኑ እርሻቸው እንዲሰሩ እነዛን ሰዎች 12 በ1 ዲናር ተስማምቶን ያስገባቸው። በ1 ዲናር